በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር መልካምና በጎ ፍቃድ ዛሬ የምንነጋገርበት ለዚህ በአብይ ጾም ሁለተኛ ሳምንት ላይ ቅድስት ተብሎ የሚጠራውን የአብይ ጾምን ሁለተኛ ሳምንት አስመልክቶ በክርስቲያናችን ይህን ሁለተኛ ሳምንት ቅድስት ብላ የጠራችው ስለምንድን ነው? በዚህ ሁለተኛ ሳምንት ቅድስት ተብሎ በተሰየመው ሳምንትስ ምንድነው የሚታሰበው የሚለውን እግዚአብሔር አምላካችን በፈቀደልን መልኩ ዛሬ እንነጋገራለን ማለት ነው። እንግዲህ የአብይ ጾም የመጀመሪያ ሳምንት ዘወረደ ነው ብለናል። ዘወረደ ምን የተፈጸመበት ነው? ወይም ደግሞ ዘወረደ ምንድነው ካልን ደግሞ ዘወረደ ማለት ጥሬ ትርጉሙ ከሰማይ የመጣ የወረደ ማለት ነው። ይህ ታዲያ ለምንድነው ዘወረደ ተብሎ የተሰየመው? ዘወረደ የሚለው ምንድነው ካልን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም መወለዱን በምድር ላይ መመላለሱን ከሰማይ መውረዱን በክርስቲያናችን አብይ ጾም በገባ የመጀመሪያውን ሳምንት ዘወረደ ብላ ታስተምራለች ማለት ነው። ይህንን ስያሜ ሊቁ ቅዱስ ያሬድ የቤተክርስቲያናችን ሊቁ ቅዱስ ያሬድ ስምንቱንም ሳምንታት ስያሜ ሲሰጥ የመጀመሪያውን ዘወረደ ብሎ ጠርቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን ቤተክርስቲያናችን የምታስተምረው ነው። ከሰማያት ሰማያት መውረዱን፣ ከድንግል ማርያም መወለዱን፣ በከብቶች ግርግም መተኛቱን፣ በምድር ላይ እንደ ሰው ልጆች መመላለሱን፣ በመጨረሻም የሰው ልጅ በደል ሊፍቅ የሰው ልጅ በደል ኃጢአት ደምስሶ ነፃ ሊያወጣው በመልዕልተ መስቀል ላይ ተሰቅሎ 6666 ጊዜ መገረፉን፣ መሰቃየቱን፣ መንገላታቱን የምታስተምርበት ነው ማለት ነው። ሊቁ ቅዱስ ያሬድ ስያሜ ሲሰጥ ከዘወረደ አንስቶ እስከ ሆሳዕና ድረስ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ ወረደ ዘወረደ ብለን ጀምረናል። ከዛ ቅድስት አለ፣ ከዛ መጻጉዕ፣ ምኩራብ፣ ገብርኄር፣ ሆሳዕና እያልን እንቀጥላለን። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከወረደበት ጊዜ ጀምሮ እስከ ትንሣኤው ድረስ ያለውን ሳምንት እየከፋፈለ ስያሜ ሰጥቶ ቤተክርስቲያናችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ብቻ በደንብ የምትሰብክበት ወቅት ነው ማለት ነው። ስያሜ ነው ማለት ነው። ስለዚህ ዘወረደ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት መውረዱን የምትሰብክበት ነው። ወደ ሁለተኛው ስንመጣ ደግሞ የአብይ ጾም ሁለተኛው ሳምንት ቅድስት ነው ብለናል። ቅድስት ለምን ተባለ? ቅድስት ማለትስ ምን ማለት ነው? በዚህ በቅድስት ሰዓትስ ምንድነው የሚታሰበው የሚለውን በዛሬው ትምህርታችን እግዚአብሔር በፈቀደልን መልኩ እንነጋገራለን። ብዙ ሰዎች በአብይ ጾም ዙሪያ የሚያነሷቸውን ጥያቄዎችም ከዚህ በፊት ባለፉት ቪዲዮዎች ውስጥ ተነጋግረናል። ምናልባት ወደ ኋላ መለስ ብላችሁ መመልከት ትችላላችሁ። ስለምን አብይ ተባለ፣ ይህ የምንጾመው ጾም ስለምን አብይ ተባለ የሚለውን ተነጋግረናል። ስለምን አብይ ተባለ ካልን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሳለ ራሱ ጾምን ቀድሶ ባርኮ ሊሰጠን ሲል የጾመው የጸለየው ጾም ጸሎት ስለሆነ ራሱ የጾመው ጾም ስለሆነ አብይ ወይም ደግሞ ታላቅ ጾም ተብሏል ማለት ነው። በስፋት ወደ ኋላ ተመልሳችሁ መመልከት ትችላላችሁ። ምናልባት ዛሬ የገባችሁ ሰዎች ማወቅ ስላለባችሁ ነው ወደ ኋላ እየተመለስኩ እየደገምኩላችሁ ያለሁት። ሌላው ደግሞ በአብይ ጾም ዙሪያ የሚነሳው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ
40 ቀንና 40 ሌሊትን ይጾመው። ነገር ግን እኛ ለምንድነው 55 ቀናትን የምንጾመው ካልን እንደዚህ ብለው የሚጠይቁ ሰዎች ስላሉ ለዚህ ጥያቄ ምላሽ የሚሆነው ቅዳሜና እሁድ መሃል ላይ ያሉት ቅዳሜና እሁድ 15 ቀናት ናቸው። ይህ ጾም ተጀምሮ እስኪፈጸም ድረስ ያሉት ከ55ቱ ቀናት ውስጥ 15ቱ ቅዳሜና እሁድ ናቸው። በቅዳሜና እሁድ በሰንበታት ደግሞ ከጥሉላት ምግብ እንከለከላለን እንጂ ከእህልና ከውሃ ተከልክለን መጾም ስለማይገባ እነዛን 15 ቅዳሜና እሁድ ተጨምሮ 40 ቀንና 40 ሌሊቱን እንጾማለን ማለት ነው። ስለዚህ የተጨመሩት 15 ቀናት ቅዳሜና እሁድ ናቸው። ለማስታወስ ያህል ጥቂት ከተነጋገርን ወደ ዛሬው ርዕሳችን ስንመለስ ቅድስት ማለት የተቀደሰ፣ የተለየ፣ የተባረከ ማለት ነው። ቅድስት የሚለውን ትርጉምን ስንፈታው ቅድስት ማለት የተቀደሰ፣ የተለየ ማለት ነው። ታዲያ በዚህ በቅድስት ሳምንት በቤተክርስቲያናችን አስተምሮ መሰረት ስለምንድነው የሚሰበከው ወይም ደግሞ ምንድነው የሚነገርበት ካልን ስለ ሰንበታት ቅድስና ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰንበታትን ባርኮ ቀድሶ ስለሰጠን ስለ ሰንበታት በስፋት ይነገራል። ቤተክርስቲያናችን ታስተምራለች ስለ ሰንበታት ቅድስና ማለት ነው። ስለ ሰንበታት ቅድስና ስንል ስንት ሰንበታት አሉ? ሌሎች የሃይማኖት ተቋማት አንድ ሰንበትን ብቻ ነው የሚያከብሩት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን 2 ሰንበታትን ታከብራለች። የትኞቹን ሰንበታት ካልን ቀዳሚት ሰንበትንና ሰንበተ ክርስቲያንን። ቀዳሚት ሰንበት የምንለው ቅዳሜ፣ በእኛ አጠራር ቅዳሜ የምንለው ነው። ሰንበተ ክርስቲያን ደግሞ እሁድ ብለን የምንጠራው ማለት ነው። እነዚህ ሁለቱን ሰንበተ ክርስቲያንንና ቀዳሚት ሰንበትን ቤተክርስቲያናችን ታከብራቸዋለች። የተለዩ፣ የተባረኩ፣ የተቀደሱ ነች ብላ በዛ ቀናት ውስጥ የምትፈጽማቸው ሥርዓቶች አሉ። ከዛ በፊት ግን እነዚህን 2 ቀናት ለምንድነው ቤተክርስቲያን የምታከብራቸው? ቀዳሚት ሰንበትንና ሰንበተ ክርስቲያን ብላ ቤተክርስቲያናችን ለምንድነው የምታከብራቸው ካልን የመጀመሪያው ቀዳሚት ሰንበት በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ጀምሮ ስናነብ እንዲህ የሚል ቃል እናገኛለን። እግዚአብሔር አምላክም ሁሉን በ6 ቀን ከፈጠረ በኋላ በ7ኛው ቀን አረፈ ይለናል። የ7ኛውንም ቀን ቀደሰው አከበረውም የሚል ቃል እናገኛለን ማለት ነው። ይህ ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በ6 ቀናት ፍጥረታቱን ሁሉ ፈጥሮ ከፈጸመ በኋላ በ7ኛው ቀን አረፈ ማለቱ እውነት ሰማያዊ አምላካችን እኛን የፈጠረ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በ7ኛው ቀን ለምን አረፈ? በ7ኛው ቀን ያረፈው ደክሞት ነውን? የማይደክም የሚያንቀላፋው አምላካችን በ7ኛው ቀን ያረፈው ደክሞት ሳይሆን ድካም የሌለበት አምላካችን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ባለው ቃል መሰረት እርሱ ባርኮና ቀድሶ የሰጠንን ቀናቶችም ጭምር እርሱ ያደረጋቸውንም ጭምር እንድናደርግ ነውና በዚህ በ7ኛው ቀን ያረፈው ለሰው ልጆች ትምህርት ሊያስተምረን ነው። ይህ ምን ማለት ነው ካልን 6ቱን ቀናት ከሰራ ከፈጸመ በኋላ በ7ኛው ቀን አረፈ። እኛም የጌታችን የመድኃኒታችን ኢየሱስ ክርስቶስን ያረፈበትን ቀን ምክንያት አድርገን 6ቱንም ቀናት ከሰራን ከደከምን በኋላ ስጋችን በዕለተ ቅዳሜት ወይም ደግሞ ቅዳሜ ዕለት ማረፍ እንዳለበት፣ ስጋችን ከድካም ማረፍ እንዳለበት ሲያስተምረን ነው ማለት ነው። ታዲያ አርፈን ምንድነው የምንሰራው የሚለውንም በዚሁ አጋጣሚ ማወቅ ይኖርብናል። የሰው ልጅ 6ቱንም ቀናት ከሰራ በኋላ በ7ኛው ቀን ሲያርፍ ምን እንዲያደርግበት ተፈልጎ ነው? ስጋው ካረፈ በኋላ 6 ቀን ከሰራ በኋላ በ7ኛው ቀን ሲያርፍበት
ለስጋው የሚበጀውን ስራ እንዲሰራበት ነው። የታመመ እንዲጠይቅ፣ የታሰረ እንዲጠይቅ፣ የታረዘ እንዲያለብስ፣ የተራበ እንዲያጠጣ ጌታችን በምጽአቱ ሲመጣ በግርማ ሞገስ ሲመጣ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ ታርዤ አላለበስከኝም ብሎ የሚጠይቀንን ጥያቄዎች ሁሉ በዛ በምናርፍበት ቀን በስጋችን አርፈን ለነፍሳችን የሚሆነውን ሥራ ሁሉ እንድንሰራበት ጌታችን መድኃኒታችን ኢየሱስ ክርስቶስ በሰባተኛው ቀን አርፎ እረፉ ሲለን በሰባተኛው ቀን 6ቱን ቀናት ፍጥረታትን ሁሉ ፈጥሮ ከፈጸመ በኋላ በሰባተኛው ቀን አረፈ። ይህ ሰንበተ ክርስቲያን ሳይሆን ቀዳሚት ሰንበት ነው። የመጀመሪያው ቅዳሜ ማለት ነው። ብዙዎች ሃይማኖት ተቋማት የሚያከብሯት ይህችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያረፈባትን ሰንበተ ቀዳሚት ሰንበትን ነው። ከ10ቱ ትእዛዛት አንዱም በኦሪት ዘጸአት ምዕራፍ 20 ቁጥር 1 ላይ እንደምናገኘው ሰንበትን አክብር ነው። በዚህ በሰንበት እርሻውም እንዲያርፍ፣ መሬቱም እንዲያርፍ፣ ሁሉም እንስሳቱም እንዲያርፍ፣ ሁሉም ነገር አርፎ ለሥጋ የሚበጅ ሥራ ብቻ እንዲሰራበት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያረፈበት እንጂ 6ቱንም ቀናት ሰርቶ በሰባተኛው ቀን ማረፉ ደክሞት አይደለም። ሥጋችን ያረፈበት ቀን ነው ቀዳሚት ሰንበት ማለት ነው። ምክንያቱም 6ቱንም ቀናት ሰርተን በሰባተኛው ቀን እንድናርፍ ጌታችን የሰራልን ሥርዓት ነው ማለት ነው። ወደ ሁለተኛው ስናልፍ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ብቻ የምታከብረው ሰንበተ ክርስቲያን ተብሎ የሚጠራው ለምንድን ነው የምታከብረው? ምን የተፈጸመበት ነው ካልን እሁድ ወይም ደግሞ ሰንበተ ክርስቲያን ብለን የምናስበው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ በምድር ላይ ተመላልሶ ተጠምቆ እንደ ሰው ልጅ ከተመላለሰ በኋላ ተሰቃይቶ ተገርፎ ተሰቅሎ የሰው ልጅ ነፃ ያወጣበት ዕለት ነው ማለት ነው። በዚህ ሰንበተ ክርስቲያን ተብሎ በክርስቲያናችን የምታከብረው ዕለት ቀዳሚት ሰንበት ላይ ሥጋችን ያረፈበት ዕለት ነው ብለናል። ሰንበተ ክርስቲያን ወይም ደግሞ እሁድ ደግሞ ነፍሳችን ያረፈበት ነው ማለት ነው። ከነበርንበት የግዞት ሕይወት ከነበርንበት የዲያብሎስ ፈተና ሁሉ ጌታችን ራሱን ቤዛ አድርጎ በደሙ ገዝቶን ነፃ የወጣንበት ዕለት ነው። ጌታችን ኃጢአትን ሁሉ ደምስሶ ያረገበት የትንሣኤው ዕለት ነው ማለት ነው። ስለዚህ ቤተክርስቲያናችን ከቀዳሚት ሰንበት ይልቅ ሰንበተ ክርስቲያንን ከፍ አድርጋ የምታከብረው ሥጋችን ካረፈበት ይልቅ ነፍሳችን የዳነበት ዕለት ይበልጣል ማለት ነው። ከጌታ ዕረፍት ይልቅ የጌታ ትንሣኤ እጅግ የከበረ ስለሆነ ቤተክርስቲያናችን ሰንበተ ክርስቲያንን አብልጣ ታከብራለች፣ ታስተምራለች ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ምድር መጥቶ ለሰው ልጅ ቃል በገባለት መሠረት ካሳ ሆኖ ቤዛ ሆኖ ራሱን መሥዋዕት አድርጎ ነፃ ያወጣበት ዕለት ነው ማለት ነው። በመልዕልተ መስቀል ላይ ከተሰቀለ በኋላ ከተቀበረ በኋላ በሦስተኛውም ቀን ሞትን ድል አድርጎ በዕለተ እሁድ በሰንበተ ክርስቲያን ሞትን ድል አድርጎ ስለተነሳ ነፍሳችን ያረፈችበት ዕለት ስለሆነ ቤተክርስቲያናችን እነዚህን ሁለት ሰንበታት ታከብራለች ማለት ነው። ስለዚህ በዚህ ቅድስት ተብሎ በሁለተኛው የአብይ ጾም ሳምንት የሚነገረው የነዚህ የሁለቱ ሰንበታት ቅድስና ነው ማለት ነው። የመጀመሪያው ሥጋችን ያረፈበት፣ ሁለተኛው ደግሞ ነፍሳችን ያረፈበት ዕለት ስለሆነ ቤተክርስቲያናችን እነዚህን ቀናት ለየት ባለ መልኩ ታስተምራለች። በዚህ ቅድስት ተብሎ በሚጠራው ሳምንትም ስለ ሰንበት ቅድስና፣ ስለዚህ ሁለቱ ሰንበታት ቅድስና በደንብ በስፋት ታስተምራለች ማለት ነው።
በእነዚህ በሁለት ሰንበታት ታዲያ ምንድነው መስራት ያለብን ስንል ቤተክርስቲያናችንም የምታስተምረው ጌታችን መድኃኒታችን ኢየሱስ ክርስቶስም ከኛ የሚፈልገው ነገር ከሌሎቹ ዕለታት ይልቅ በሌሎቹ ዕለታት ከምናደርሰው ጸሎት ይልቅ በእነዚህ በሁለት ቀናት ይበልጡን እንድናደርስ ይፈልጋል። እንድንጸልይ ይፈልጋል። እንድንጾም ይፈልጋል። እንድንሰግድ ይፈልጋል። የተራበ እንድናበላ፣ የተጠማ እንድናጠጣ፣ የታረዘ እንድናለብስ፣ የታሰረ እንድንጠይቅ፣ የታመመ እንድንጠይቅ ቤተክርስቲያን ሄደን ቤተክርስቲያን የምትፈጽማቸውን ሥርዓቶች ሁሉ እንድንሳተፍ ቤተክርስቲያናችን ታስተምራለች። ጌታችን መድኃኒታችን ኢየሱስ ክርስቶስም ከኛ ይፈልጋል ማለት ነው። ስለዚህ በእነዚህ በሁለት ቀናት ለስጋችን ብቻ ሳይሆን ለነፍሳችን የሚበጁትን ጌታችን መድኃኒታችን ኢየሱስ ክርስቶስም የሚፈልገውን ነገሮች ሁሉ እያደረግን ዛሬ ስሙ ቀዳሽ ነገ ደግሞ የመንግሥቱ ወራሽ ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። እኛም በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሽ ነገ የመንግሥቱ ወራሽ ያድርገን። ቤተክርስቲያናችን ከዘወረደ አንስቶ እስከ ሆሳዕና ድረስ የምታስተምራቸውን አስተምሮች በዚህ ቻናል ላይ በተከታታይ ወቅቱን እየጠበቅን እንማማራለን። ምናልባት ዛሬ ገና ይህ ቪዲዮ የደረሳችሁ ሰዎች ካላችሁ ቀጣይ የምንሰራው ከቅድስት ቀጥሎ ያለውን ሳምንትም እንደዚሁ እንድንነጋገርበት የምንነጋገረው እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ከዚህ በፊት ጀምሮ ደግሞ ስትከታተሉ የነበራችሁ ተምሮ ዝም ማለት ሳይሆን ላልተማሩ ሰዎች ማስተማር መቻል ይኖርብናል። ዛሬ ስለ ቅድስት ተምረናል። በቅድስት ምንድነው የሚሰበከው የሚለውን አውቀናል። ለሌሎች ማሳወቅ መቻል ይኖርብናል። በዚህ ቻናል ላይ የኢትዮጵያ ኦርቶዶክስ ተዋሕዶ የምታስተምራቸው ትምህርቶች ዙሪያ ያላችሁን ጥያቄ ሁሉ ኮሜንት ስር መጠየቅ ትችላላችሁ። እግዚአብሔር አምላካችን በፈቀደልን መልኩ አጭር ከሆነ እዛው ምላሽ ይሰጥበታል። ማብራሪያ የሚፈልግ ከሆነ ደግሞ በእንደዚህ አይነት መልኩ እየተዘጋጀ ወደ እናንተ ይቀርባል። ስለዚህ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ጾማችንን እርሱ ፈጣሪያችን ኢየሱስ ክርስቶስ ይቀበልልን። የእመቤታችን የቅድስት ድንግል ማርያም ምልጃና ተራዳይነቷ አይለየን። የቅዱሳን የጻድቃን የሰማዕታት የመላእክት ሁሉ ጥበቃቸው አይለየን። አነሳስቶ ላስጀመረን አስጀምሮም ላስፈጸመ ለልዑል እግዚአብሔር ክብርና ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።